አይተካ ኢትዮጵያ ኑሮ ሰው ለመርዳት ግን ሰው መሆን መልካም በቃ ልብ መኖር ብቻ በቂ ነው እና ኢትዮጵያ ውስጥ ስለምኖር ኑሮ ከባድ ስለሆነ አረዳም ሳቲ ኢትዮጵያ ውስጥ ሆነሽ ልትረጂ ስለሆነ እግዚአብሔር ይስጥሽ እጥፍ ድርብ አድርገናለሁ እግዚአብሔር እናታችን አድኖልን ያው በደስታ ያገናኘን ፈጣሪ አሁን እልክላቸዋለሁ እሺ እናቴ እሺ አመሰግናለሁ ጆን ጃቢሳ ነው የሚለው ጃቢሳ ኦኬ እንዴት ናችሁ ሰላም ነው ሚኪ ሰማ እንዴት ነው አባቴ ዌልካም ወንድሜ ዌልካም አባቴ ሰላም ናችሁ አይደል ዛሬም ተከትለን መጣ በጣም እናመሰግናለን ጆን ባለፈውም ለዛ ለልጁ የረዳውን አመሰግናለሁ ዛሬም ደግሞ እናታችን ጋር በመገኘት ትልቅ ምስጋና በጣም አቀርበውዳለሁ እሺ በጣም ችግር የለውም ሚኪ እንትን ለልጁ የተዘጋጀውን ዳይፐር ግን አልወሰዳችሁም ብሬን አክስራችሁኛል ወንዶስዳለን አሁን እኮ ስለተደራረበብኝ ነው አሁን ፖስት ያደረኳቸው እናት አሉ እንደዛ የሚያለቅሱት ቤት ፈርሶባቸው በአጋጣሚ ደግሞ መስዬ ስላስቸኮለችኝ ነው አንዱ ሳይቋጭ አንዱ ላይ ገባውትና ያኛውንም ቋጫዋለሁ ምንም ችግር የለም እጅ ወስዳለሁ አይ ከፍዬበታለሁና መርካቶ ስቶር ቁጭ ብሏል ወስዳለሁ አሁን ይሄን እንደቋጫው ካልመሻ እጅ ወስዳለሁ እሺ ይሄንን ያለውን ነገር አላወኩኝም ስላየሁኝ ነው የገባው ግን I'll do my best ምችለውን ነገር ሁሉ አደርጋለሁ ከዙ ምን እንደሆነ እንደታመሙ ነው ማያው እና ቪዲዮ አልሰራውላቸውም ገና ቪዲዮውን ቀርጫለሁ ግን ያው አጋጣሚ በዚሁ እናስጀምር ወርዳታውን ብዬ ነው እናታችን ካንሰር እንደምታያቸው ታማው ነው ያሉት ከቡናቸው የለም ያስቻቸው ነው አረባቸው አይኖርኝም ፕሊዝ ሚኪ እሺ እኔ አሁን 20 ሺህ ብር አሁን አስገብቼ ለምትችለውን አድርግልኝ አሁን አመሰግናለሁ 20 ሺህ ብር እንዴት ናችሁ እግዚአብሔር አክብርልኝ ሰማል እንጂ እናቴ እግዚአብሔር ይማሩት ይድናሉ ብዙም አልናገርም ወጣለሁ በሳይመንና በኑንዬ ስም 5000 ብር አስገባለሁ እግዚአብሔር ይስጥልን ሰላምዬም እናትሽ ይድናሉ አሚን መስዬም በጣም መልካም ሰው ነሽ በእውነት እና አመሰግናለሁ እሺ ሉጣ ቦታ እንዳልይዝ እናለው እግዚአብሔር ይስጥሽ እጥፍ ድርብ ፈጣሪ መልካም አሚን ማሽ አሚን ከኮሜርሻል ባንክ ሌላ አማራጭ አለ የለኝም ሌላ አማራጭ የለም በቃ እሺ ችግር የለም በቃ ወይ ልጆች እንዲያስገቡ አደርጋለሁ ሲስተም ያስቸግረኝ ስለሆነ እግዚአብሔር ይማሮት ጆይ ደግሞ ለታመሙ ሰዎች ሁሌ ምደርስ ነህና እግዚአብሔር ደግሞ ያንተን እንቅፋት አይንካክ እውነት ቃል የለኝም ላንተ ጆይ በጣም ነው የምወድክ ማከብርክ እግዚአብሔር ዘመንህን ሁሉ የደስታ ያድርግልህ ሐዘን አይንካክ በሽታ አይንካክ በቃ አላቅም እውነት እግዚአብሔር ይስጥክ አመሰግናለሁ ምንም አይደለም ብንችል የተሻለ ብናደርግ እግዚአብሔር ይስጥልን ጆይ ብንችል የተሻለ ብናደርግ ደስ ይለናል ያቅማችንን እንቀጥላለን በቃ እሺ እኔ አቅም የለኝም ከዚህ በላይ ማየት ይቅርታቸው እሺ ጆኒ ሾን ማለምሽ ሚኪ በሀቢባ ስምና በልጇ ስም እኔ 10 ሺህ ብር አሁን አስገባላችኋለሁ እሺ በሳይመን መሲ ሁሉ ነገር አርገሽም እግዚአብሔር ያክብርሽ እግዚአብሔር ይስጥሽ ዘመንሽ ይባረክ መሲ እኔ ሁሉ መርቄ አልጨርሰሽም እግዚአብሔር ይስጥሽ ወዴ በእውነት መሲ ተዛብሽ እኔ አንቺ ልጅ ሰው አትመስይኝም የእውነት አንቺማ ሰው አይደለሽ እውነት እግዚአብሔር ያክብርሽ ያንቺ የትም የለም ፈጣሪ ምን ያክብርሽ በረሽን ከፍተሽ ቤትሽን አስለቅቀሽ
ማን በዚህ ሰዓት አዲስ አበባ ላይ አሁን ማን የሚያስጠጋ መንገድ ላይ እንኳን በትክክል ማይ ሰው ነው ያለውና ይሄን ሁሉ አርገሽም በዚህ ላይ እርዳታ አንድ ያልተሳተፍሽበት እርዳታ አለ ቢሉኝ እኔ አላምንምና ያልተሳተፍሽበት እርዳታ ወገኖችሽን ከመርዳት እግዚአብሔር ብቻ ህይወትሽን ያሳካልሽ ያሰብሽ ይሳካል ለምንም መልሽ ነገር የለም እግዚአብሔር ይስጥ ማንንም ለቋታል ልቀብኝ እኔ ሀቡዬ ሰዎች ማለት በቃ ይሄ ነን ገባሽ ነገ ምንም መናንኛ ገባሽ ነገ አንቺ ተቸገረሽ ሀቡዬ ለአንቺ ካልደረስኩልሽ እዚህ መጥቼ ሀቡዬ እኔ ቆንጆ ነሽ ባልኩሽ ነገ አሞሽ መጥቼ ካላሳከምኩሽ ያለኝን ካላካፈልኩሽ ያ ፓራስታሞን ገዝቼ ካልሰጠውሽ ታዲያ ለምንድን ነው ሰው የምንባልና ምንነት እግዚአብሔርን ሄቡ እንደውም ዛሬ በደንብ አየኋቸው አላቃቸውም ጭራሽ እንኳን አላየኋቸውም በቃ እህቶቼ ጋር ደወልኩኝ ቤት ይምጡ አልኩኝ ክላሱ ተለቀቀላቸው ገቡ ከዛ ውጪ ምንድነው የትኖት እንኳን አላልኳቸውም በቃ ይሄው አሁን በደንብ እንደውም አሁን በደንብ አየኋቸው ሀቡ ማርያምን በደንብ እንኳን አላየኋቸውም ከጎንደር እንደመጡ ህክምና እሷች ልጅ እዚህ ስታወራ ነው የሰማኋትኝና ብቻ እንዲህ ነን እኛ በቃ ያሳዝናሉ በጣም ገሯቸው እሺ ላልገባችሁ ሰዎች ማዘር ያስፈልጋል አቅሙ ስለሌላቸው የመታከሚያ ነው ስለዚህ አቅሙ ለመታከሚያ የሚሆን መሲ እየጻፈችው ያለው ነው አብዬ ለሁላችን ያው እንጂ አመስግኝ እንግዲህ አንቺ ዶክተር አይዞሽ ሰሊ ችግር የለም ማለት እኔ